isii deeggaraa turre. Isaan hin jiru ጊዜ ተከሲዳፊ አስጀራ ደገረ እዚህ አሽቃበጣ ቱሬን መርቶ ኑን እኛ ያንቺ በጎች የደገፍናት የለ ኑባ ሆላተን እኛ እኮ ያንቺ በጎች ነን እኮ ነብይ ሲተከተሉ ጉን ነገልኝ አንቺ ስነ ስርዓት ማንን የደገፍነው ቤታን አልደገፍናትም እንዴ አው በጣም ደግፈናታል ለማሪ ፈለሰሪት እንደው የሆነ ጊዜ ማለት ነው ያቺ ሴትዮ የተናገረች ምናምን ጋፈሲን ጀተሳይን ለኔ በጣም ተናድጄባታለሁ ሲጋሌ ኦስዋቲዋን እሲ ሃሶፍቴ እሲ ካብዱ ያቺ ሴትዮ እንዳለችው አላማማን ያተፋኑ ረበረት ሲጋሌ ኦስዋቲ ደገፍቱኒ ስምሽን አታውቅም እንዴ ያቺ ሴትዮ ከሲንጀቹ ሲጋሌ ጋፈሰኒዩ ጀቹ ዲስሪስፔክት ንጎቴ ጅርቲ ጋፈሰኒዩ ሲጋሌ والله هيلون كولفين كدوغا سهاجرات يعني غافسنيو ديسريسبكت نغوتي جرتي عملي كيسا قبيتي لال سيغالي كان بودا يسير غفو رت تقراف كوسد فتال نما አቅጣሪና አንጀደላ ሆላ እና ታዲያ እናንተም የሷ በጎች ከሆናችሁ እኔ የሄለን በግ ነኝ እየሰማችሁ ነው የራሳችሁ ጉዳይ ነው ገባሽ እሷ ሳታከብር ስቀር እኛም ማናከብራት ማን ስለሆነች ነው እሷ ማን ስለሆነች ነው ወሬያችሁን አትንፉ ባካችሁ እዛ ሄዳችሁ አንድ ቀን ገስት ላይ ገብታችሁ ለማታውቁት እዚህ ቁጭ ብላችሁ እንዳትበዱብን ትፍታፎች ሄልዬ ሰላም ነሽ ወይ ቤቢን አስገቧት ጋይስ ሄልዬ ሰላም ነሽ ሄሎ ኤኑ ሰኒ ኤኑ ማሚ እንስ ፈታላ ትፍታፍ እኔ ማሚ ሊሲን እንስ ፈታላ ግቢ እንኳን ደስ ያለሽ ደስ ብሎኛል ዛሬ ግን ቤታ እኮ እንትን ሲሏት ነው ቤታ ትግባ ሲሏት ካየሽ ተእታች በጣም ሲጻፍ ነበር ልብ ካልሽ አንቺ ምናልባት ልባላልሽ ይሆናል አው ቅድም ቤታ ስትገባ ቤታ ትግባ ብለው ስለጻፉ መሰለኝ እሷ ያን ነገር የጻፈችልሽ እንጂ በመጥፎ አስባ አይመስለኝም ሄሉዬ ናይ ትላንትና ማታ ሄለን ጌም አላት እንሄዳለን እንዴ ብለው ሲጽፉ ከስር እኔ ስለተከፈው አልሄድም ከዛን በቃኛም አንሄድም ማለት ዛት ሚንስ እነሱ ሂድ እንዴ ብለው ከጠየቋት እኔ አልሄድም ማለት አትሂዱ ማለት ነው የሁሉ ሰው እኮ አስተሳሰብ ይለያል ነው እንደገና ደግሞ አንድ ነገር ልንገርሽ ዛሬ ለምንድን ነው የምትጠየቀው ለዛ ነው እንደዛ ይኸውልሽ ግቢ ሲሉ ስትገባ አንቺ አላየሻት ይሆናል ስትገባ በጣም ቤታ ትግባ ሲሉ ብዙ ተጽፏል ሄሉዬ ከታች ከዛ በኋላ እሷ ከዛ በኋላ ነው አንቺ ያንን ነገር ያነበብሽው እንጂ መጥፎ አስባ አይመስለኝም ያንን ማልገባው ለዚህ በአባቴ ስለተቀየምኩ ነው ያለችሽ እንጂ መጥፎ አስባ አይመስለኝም ሄሉዬ ደግሞ አሁን እሷ ይሄ ጌም ላይ እንትን ያደረጉ ሰዎች እንደ ትዝብት ውስጥ ገብተናል በዚህ ጉዳይ ትዝብት አንቺ ዓለም አንበብ እኮ ትቻለሽ እሷ የተጻፈውን ላንቺ ነው እንጂ የጻፈችው እኮ እዚህ ላይ አልጻፈችም ሄሉዬ እዚህ ላይ እና ሄድም ማለት አትሂዱ ማለት ነው እኮ ሌሎች ነው እኔ አልጠበቅኩም ለምን እንደዚህ መጨናነቁ አስፈለገ ነው ሄሉዬ የሁሉ ሰው እኮ አስተሳሰብ አንድ አይደለም እሷ እኔ አልሄድም ልትል ትችላለች እነሱን አትሂዱ ብላ ካፏ አላወጣችን ሁሉ ሰው በሷ አይገዛም ሄሉዬ ደግሞ ቲክቶክ ላይ ና ሄሉዬ ቲክቶክ ላይ አሁን ራሱ ስትገባ ያልገባችበትን እንትኑን ስክሪኑን አሳየች የተከለከለችበትን ሄሉዬ ስክሪኑን አሳይታለች በባክግራውንድ አድርጋ የተከለከለችበትን እንትና ዝም ብለው እዚህ እየገቡ የሚያሽቃብጦችን አትስሚያቸው ሄሉ አይኖ አንቺ አይኖ ረጅም ጊዜ አቅሻለሁ በራስሽ ነው የምትመሪው ግን አንዳንዴ ዝም ብለው የሷስም ሲጠራ ጠላቶች እየመጡ እንደዚህ እኔ ለቤታም ደጋፊም አይደለሁም ተቃዋሚም አይደለሁም ለእውነት ነው በማየውና በሚጻፈው ነው የምፈርደው ማለት ለምንድን ነው ዛሬ ስለመከፋት የሚነገረኝ
ነው ላንቺ እኮ ነው የጻፈችልሽ ሄሉ አንቺ አለማንበብ ትችያለሽ እኮ ፊት ለፊት አልጻፈችውም ላንቺ ነው የጻፈችው ካሞሪዝም እኮ መጻፍ ትችል ነበር አይደል እንዴ ለምን ዛሬ ጻፈች እንትናይ ከታች እኮ ትግባ እያለ እየተጻፈ ነበር ሄሉ ከታች እኮ አላየሽም ቤታ ትግባ እያለ በጣም ተጽፏል እሷ ልክ ሲገቡ ያሳየን አይደል ስማቸው ሲገቡ እነዚህ እንትን ያላቸው ትልቅ እንትን ያላቸው ሰዎች ሲገቡ አይተዋታል ስትገባ ያኔ ቤታ ትግባ ይሉሻል እንትናም እኮ ብሎሻል ጅቦ ራሱ ቤታ ትግባ ብሎሻል እሷ ምንድነው ያለችሽ ያንን ስትቀበልኝ አሁን ግብ ያልኩና ጻፍኩላት ስለተቀየመችሽ እኔም በሷ ቦታ ብሆን አባቴ እንደዛ ተብሎ እቀየማለሁ ስለዚህ ስለተቀየመችሽ ላንቺ ነው የጻፈችልሽ ለዚህ ጋር ስክሪኑ ላይ አልጻፈችም ለሌላ ሰው አልተናገረችም እችልሽ ሄሉ ለእውነት እንፍረድ ዝም ብለው ብዙ ጠላት ስላላት ዝም ብለው እየመጡ እንትን የሚሉት ደስ አይልም እኔ ጌም ከንተናውን ከብሎክ ብዙ ሰው 1000 ከምናምን ሰው አለ ገና እንኳን ተብተብ ሲደረግ እነጅቦ በራሷ አዲስ ከብሎክ ያለ ሰው እኮ ይፈታል ሲሉ ሌላ ጊዜ ብሎክ ያረኳቸው ለጌም ስል እንዴት ሰው ፈታለው ምን አይነት ዩዘር ማለት ተጠቃሚ ሰው ላይ መጠቀም ሰው በሆነ ነው ስፈልግ አስወጥቻቸው ስፈልግ ደግሞ እና ጊፍት ስጡኝ የሚለው እነሱስ ምን አይነት ጅላቸው ገብቶሻል ብለሻል አንቺማ አንድ ሰው አላወጣው እኔ ግን እውነቴን ነው የምልሽ ያየሁትን ለእውነት ነው የምፈርደው ለማንም ለምንድን ነው ዛሬ የምትጠየቀው ነው ለምን ገብቶሻል ላንቺ ነው የጻፈችልሽ ሄሉ እኮ ላንቺ ነው አንቺ አይተሽ እኮ ዝም ቪዲዮ ታጻፈችልኝ እዚህ ፊት ለፊት እኮ ትግባ ስላሉ ነው ሄሉ እዚህ ፊት ለፊት ላይ እሷ አንቺ አላየሽም ሄሉ ሄዱ ሶዳታ ኒባንደ እንዴት ሄሉ በጣም ሲሶዳታ ሚዲያ ከነረት አንቀጠቀጣ ጀተጀ በጣም ነው ይፈሩሽ ሄሉዬ እኔ በጣም ለማንም አልቀያቸው ይፈሩሽ ለማንም ነው ምቀኛ እሷን ለመጣል ምናምን ስትል እሷን የሚቀጣ ሰው የለም ገባችኋ ወሬያችሁን አትበጣጥሱ ይሄን ሄለንም ብትሆን ለአንድ ሰዓት እዚህ ላይ ቶፒክ የምታረግ ትዝብቱስ አስገብተናል መከፋት አለም ትዝብቱስ አስገብተናል ያንቺ መለካከ እኔ ግን ባየሁት ስላለበት ስለሚቀር ምናምን የምትል ነገር ማለት ነው ሄለንም እዚህ ላይ ማለት ነው ታወራበታለች ስተኛ ትረሳዋለች ነገሩን ዝም ብለን ፈን የምናረግበት ነገር ነው ተሳስታችኋል ምናምን ቅናት ነው የምትሉ ሰዎች ተረጋጉ በዚህ በምንድነው የሚቀናው ሲጀመር ማለት ነው አማርኛቺ ምናምን የምትሉ ሁለተኛ ቋንቋዬ ነው ቢያንስ ሰማለው እናንተ ግን አንድ ቋንቋ ብቻ የምትሰቡት ጅልጁላንፎች አላችሁ ገባችኋ ይሄ ቶፒክ ነው መማር ያለባችሁ ነገር ይሄ ቶፒክ ነው ሰው ሊዝናና ነው የሚመጣው ፈል ያረግ ነው ህይወታችሁ አርጋችሁ ቀንና ማታ ቲክቶክ የምታስቡ ሰዎች ያ ጉዳያችሁ ነው ሄለን ደግሞ ቲክቶክን ተቆጣጥራለች ምን ታረጋላችሁ ሄለን ከዚህ በኋላ አልደግፊያት አስረግጬ ነው ምነግርሽ ዲስፔክት ይሄንን ቤት አርጋለች ማታን ሃዳ በቱ ሄለን ከለቦደ ህንዴገሪን ሰላምቱንቱ ኑራበይ መራቱ ሰላም ሄሉዬ በጣም ደስ የሚል ጌም ነበረ አሸንፈሻል እኛ የቤታ ፋኖች ነን ግን መተናል ጊፍትም ሰተናል ገብተሽ ይው ታፕ አርገናል እሷ ስላለች ሳይሆን እሷ አትሂዱ አላለችም ያው ላንች በውስጥ የጻፈችልሽ ምክንያት ደግሞ እዚህ ውጭ እኔው ዜዶ እንትና ጋር እንሂድ እንደ ብዬ ስትጠይቂ እኔ አልሄድም ስልሽ አንቺ ላይም የሆነ ፐርሰንት እንደ በቃ በዚህ በአንቺ ሐሳብ እንዳልተስማማው ያሳያል አይደል አማርኛ ወይ እሱ እንዳንቺ አስተሳሰብ ነው ግን እሷ እንደዛ ስላለች እኛ አልቀረንም ከምሬ ነው ምልሽ በጣም አልቀራችሁም ግን እሷ በዚህ ሰዓት ተጠብቃለሽ እሷ የራሷ ምልሽ እንደገና ደግሞ ብዙ ጊዜ ወይ አቦ እንደዚህ ምናምን ወይ እንትን ላለዋል ለምን ዛሬ አላለችኝም ዛሬ ለምን መሰለሽ እንደዛ ያለችበት ምክንያት እሷ ጋር ነበርኩኝ
ቅድም እንደገና ደግሞ ሁሌ ነው የምናገረው እኔ ዜናችሁን ያነበብኩት የተቀበላችሁ ተቀበላችሁ። እኔ በግሌ ለእናንተ ያለኝ ስሜት ይኖራል፣ ወይ ጥላቻ ወይ ትመቹኛላችሁ። ገብቶሻል? ግን የእናንተን ዜና ሲመጣ አነባለሁ ብያለሁ ብዙ ጊዜ። አዎ ገብቶሻል? ይኸውልሽ አሁን እሷ በውስጥ የጻፈችልሽ ምክንያት ውጭ ላይ እዚህ ጋር ጽፋ አለመምጣትም አለመጻፍም መዝጋትም ትችል ነበር እኮ። ለአንቺ ሪስፔክት ግን ጽፋልሻለች በውስጥ እንጂ ጸጥ ማለት ትችላለች። ይሄንን እንደ ሮም አትውሰጂው። እኛን ደግሞ ከፈለገች ቤታ እኮ ማንንም አትፈራም። ታውቂ የለ ማንም እንዳሄድ አርፋችሁ ቁጭ በሉ። የኔ ፋን ሆናችሁ እሷ ጋር ከሄዳችሁ እቦልካችኋለሁ ነው የምትለው። እኛ አንቺ ጋር መተን ታፕታፕ ስናረግ ጌሙ ስንጠብቅ ከአንቺ ጋር ቁጭ ብለን እየጠበቅን ነበረ። ታፕታፕ ስናደርግ ነበረ። ጊፍትም ያለንም ሰተና እኔ ጊፍት በራሴ ሰጥቻለሁ። ቢሃፍ ኦፍ ቤታ ነው ገባሽ? እና እሷ እንደዛ ያለችው በአንቺ ሪስፔክት ነው። እዚህ ጋር መጥተው የሚሉት አንቺና እሷን በጣም ብዙ ሰው ሊያጣላና ነገሩን ሊያጫውጭ የሚፈልግ ብዙ ሰው አለ። ገብቶሻል? አንደርስታንድ አድርጊ ሄሉዬ። ዋናው ማሸነፍሽ ነው። አሁን ትልቁ እንትን ምን መሰለሽ ቤታን እና አንቺን ማያያዝና የሆነ ድራማ ለመፍጠር ነው። ሰላም ስለሆናችሁ ድራማ ለመፍጠር ነው እንጂ ቤታ ማንንም አትፈራም። የኔ ፋኖች እንዳትሄዱ። እኔ ዛውን ሄጄ ነበረ እሷ ጋር ሲሄድ ለምን ሄሉ ጋር ሄድሽ ምናምን አላለችም እንዴ።